በዓሉ ግርማ በረቀቀ ዘዴ የኦሮሞን ጥያቄ ያነሳ ነበር። በኢትዮጵያ ደራሲያን ታሪክ ውስጥ የኦሮሞን ጥያቄ በቅድም ያነሳ በዓሉ ግርማ ነው። በዓሉ ግርማ እናቱ ኦሮሞ ናት፣ የዲባቡር ሰው ናት፣ አትችልም አማርኛ፣ በአስተርጓሚ ነው አማርኛ የምትናገረው። ያቃቸዋለሁ። በጣም ቆንጆ ሴት ናት እናቱ። የበዓሉ ግርማ የመጀመሪያ መጽሐፉን ሲጽፍ ከአድማስ ባሻገር ላይ እናቱን የቀረጻት ሉሊት ታደሰ ብሎ የእናቱን ገጸ ባህሪ ግን ሉሊት ታደሰ አበራ ወርቆ የሚባል ቦይፍሬንድ ይዛ ከሱ ጋር ስትጀምር አንድ ቀን ሌሊት ነገረችው። ስሜ እኮ ጫልቱ ነው አለችው። አይሆንም ለንዳንቺ ያለ ቆንጆ ሴት ጫልቱ የሚል ጫልቱ ቶሎሳ ነው ስሙ አስታውሳለሁ። ጫልቱ ቶሎሳ አይሆንም ስለተባለ ነው ሉሊት ታደሰ የተባልኩት ብላ ለአበራ ወርቁ ነገረችው። በጣም ነው የተገረምኩት እኔ። ያችን የመሰለች ቆንጆ ከፍተኛ ሚስጥር አላት። ያ ሚስጥር ምንድነው? ማንነቷ እንድትደብቅ መገደዷ ነበር። ይሄንን በዓሉ ግርማ የመጀመሪያው ደራሲ ነው። ዛሬ ነው በግልጽ ጻፍኩት እንጂ ቡርቃ ዝምታ ወይ ጫልቱ እንደሄለን በግልጽ ወጣ እንጂ በዓሉ ግርማ ነው መጀመሪያ የጻፈው። ቀጥሎ ኦሮሚያ ላይ አነሳ እንደገና የኦሮሚያን ጉዳይ፣ የኦሮሞን ህዝብ ጥያቄ ጉዳይ። ኦሮሞ ህዝብ ትግል ላይ እንዳለ ፍንጭ ሰጠ። ታደሰ ቆርቾ የሚባል ሰው አመጣ። የሉሊት ታደሰን አባት ደግሞ አመጣው እዛ። ታደሰ ቆርቾ የሚባል በሚስጥር መሳሪያ ሲያመላልስ ይዘረገፍበትና ኃይለማርያም ያየዋል ማለት ነው። የኦሮሞ ሰዎች ትግል ላይ እንዳሉ እንደገና ፍንጭ ይሰጠን ነበር በዓሉ ግርማ። በዓሉ ግርማ በጣም አርቆ ተመልካች ነበር።